ሰላም ሰላም ወዶቼ እንዴት ናችሁ? አለው እግዚአብሔር ይመስገን። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የመሽሩም ሾርባ አሰራር ነው። ቀለል ያለ በ5 ደቂቃ የሚያልቅ ማለት ነው። ቂቤ አርጌ ሽንኩርቴን እጠብሳለሁኝ ማለት ነው። ሽንኩርቴን ጠብስ አርጌ ነጭ ሽንኩርት አድርጌያለሁኝ። ምንም ሌላ ቅመም አያስፈልገውም፣ ማጂ አያስፈልገውም፣ ጨው አያስፈልገውም። ከዚህ በፊት ማጂና ጨው ተጠቅሜ ሰዎቼ ከናልቀመሱትም ማለት ነው። ለካ ያው ማጂም ጨው አለው። እንደገና ይሄ የመሽሩም ሱፑ ፓውደሩም ጨው አለው። ስለዚህ ጨውና ማጂ አያስፈልገውም። እኔ ደግሞ ያው ያኔ ጀማሪ ነበርኩ አላቅም እና እንደዛ አዘጋጅቼ ሰጥቻቸው ቅመሽ ውስጥ ሲሉኝ ስቀምሰው ያበደ ጨው ነበረው። እና ውዶቼ አዲስ የሆናችሁ እንደኔ እንዳትሸወዱ። ፓውደሩ ከገባ ያው ጨውና ማጂ አይገባም ማለት ነው። ምንም ነገር አልጨምርም። ፍልፍል አስዋት ብቻ ነው የምጠቀመው ማለት ነው። እና እንደዛ ተሸውጃለሁ። የኔን ስህተት አዲሶች እንዳትደግሙት ካያችሁት ይሄንን ቪዲዮ ማለት ነው። እና መሽሩሜን ጨምሬ ይሄንን ይመስላል። መሽሩሜን ትንሽ አሸት አድርጓለሁ ማለት ነው በዘይቱ። ከዛ ይሄንን የተጠቀምኩት ይሄ ፓውደሩ ማጂው ራሱ ጨው አለው ማለት ነው። ስለዚህ ጨው አያስፈልገንም። በቀዝቃዛ ውሃ በጥብጬ አዘጋጅቼው ነበረ፣ እሱን ጨመርኩኝ ማለት ነው። ከዛ እንደምታዩት አማስለዋለሁ። በነገራችን ላይ በጣም ቀላል ሾርባ ቢኖር መሽሩም ሾርባ ነው። እኔ በጣም ነው የሚቀለኝ፣ ምንም ብዙ ፕሮሰስ የለውም። ከዛ የፈላ ውሃዬን ጭምር አደረኩበት ማለት ነው። ከዛም ትንሽ ከድነዋለሁ ማለት ነው፣ ትክትክ እንዲልልኝ። በነገራችን ላይ ከድነን ዞር ካል ነው ገንፈል ብሎ ነው የሚያልቀው። ይሄም አጋጣሚ አጋጥሞኛል አንድ ጊዜ ከድኘው በጣም የመገንፈል ባህሪ ያለውና ገንፈል ብሎ በቃ ድስቱ ግማሽ ነው የቀረልኝ። እና ጀማሪ ስትሆኑ ብዙ አጋጣሚዎች አሏችሁ። እናንተም አጋጣሚያችሁን አካፍሉኝ። የኔ አጋጣሚ ይሄ ነው የጨውና አንድ ቀን ደግሞ ገንፍሎብኛል። እና ከዛም በኋላ አላምነውም፣ ትቼም ዞር አልልም። ከድኜም ቶሎ ቶሎ ነው የማየው ማለት ነው። ይሄንን ይመስላል። ስለተከታተላችሁኝ አብራችሁኝ ስለቆያችሁ አመሰግናለሁ። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መጨረሻ ላይ ኩኪንግ ክሬም እና ክዝባራ ነው የምጠቀመው ማለት ነው፣ ፍሬሽ ክዝባራ። ይሄንን ይመስላል። የእናንተን ቤት አሰራር የተለየ ከሆነ ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ። እዚህ ጋር የተጠቀምኳቸውን ግብአቶች አስቀምጫለሁ። ቻው